እኔ የምነግራችሁ አሁን ሁለተኛ ሳሙኤል ምዕራፍ 4 ከቁጥር 1 ጀምራችሁ ስትመለከቱ ዳዊት በቤተ ሳኦል ላይ በረታ፣ የእግዚአብሔር ክንድ በዳዊት ላይ ተገለጠ። ሳኦል ከዳዊት ጋር ጦርነት በገጠመ ጊዜ ከሳኦል ቤት ብዙ ሺህ ሰራዊቶች አለቁ ይላል። ከቃሉ ጋር ናችሁ? ብዙ ሺህ ሰራዊት ረገፈ፣ ሳኦል ሞተ ይላል። ሳኦል ከሞተ በኋላ የሳኦል ልጅ ናታን በጦርነቱ ተሰለፈ ይላል። ይሄ ምዕራፍ 4 ላይ የምነግራችሁ ታሪክ እና ናታንም በጦርነቱ በተሰለፈ ጊዜ የአባቱን ክብር ለማስቀጠል ጦርነትን አደረገ። ለናታን አንድ ልጅ ነበረው ይላል። ስንት ልጅ ነበረው? ስሙ ብዙ አይያዝም፣ እንዲሁ ልንገራችሁ፣ ሜምቤ ፎስቴ ይለዋል። እና የዚህ የናታን ልጅ ናታን ልጁን ለሞግዚት ይሰጥና ሞግዚቱም ልጁን ይዛ ጦርነቱ በተጀመረ ጊዜ ከጦርነቱ ለማምለጥ ከከተማ ስትወጣ ይሄ የናታን ልጅ ከሞግዚቱ ትከሻ ላይ ወድቆ እጁና እግሩ ሽባ ሆነ ይላል መጽሐፍ። ከቃሉ ጋር ናችሁ? አሁን በጦርነቱ መካከል ናታን አባቱን ተከትሎ ሞተ። ሞግዚቱም የናታን ልጅ ከወደቀበት አንስታ ከከተማ ይዛ ወጣችና ሎዶባር የሚባል ችግረኞች፣ ምስኪነኞች፣ ሰው የሌላቸው የተረሱ ሰዎች የሚጣሉበት ስፍራ ላይ ጥላው አለፈች። አባቶቻችን መተርጉማኑ ይህንን ሎዶባር ከቤተ ሳይዳ ጋር ከዮሐንስ ወንጌል ምዕራፍ 5 ከነ ጴጥሮስ ከነ ቅዱስ ዮሐንስ ከተማ ያቺ 5 መመላለሻ በሮች ያላት ከዛ ጋር ያነጻጽሯታል። እና ሎዶባር በሚባል ስፍራ ላይ ያንን የናታንን ልጅ ጣለችውና ሸሽታ ሄደች ይላል። በቃ ምዕራፍ 4 ታሪኩ እዚህ ጋር ያበቃል። ከቃሉ ጋር ናችሁ? ምዕራፍ 5 ላይ ይሄ ታሪክ የለም። ምዕራፍ 6 ላይ የለም። ምዕራፍ 7 የለም። ምዕራፍ 8 የለም። አልተረሳም ይሄ ታሪክ። ኦርቶዶክሳውያን 2014 ዓመተ ምህረት 2015 ዓመተ ምህረት 2016 ዓመተ ምህረት የኔ ነገር አበቃ ያላችሁ ሰዎች እግዚአብሔርና ትቶኛል፣ እግዚአብሔርና ረስቶኛል፣ እግዚአብሔርና ዘንግቶኛል ያላችሁ ሰዎች የላችሁ? 2017 ማምሻው ላይ እግዚአብሔር ደጃችሁን የመታላችሁ ሰዎች የተሸከመቻችሁን አልጋ ተመልሳችሁ እንድትሸከሟት ዘመን የተጨመረላችሁ የተቆረጠው ነገር ተቀጥሎ ለዛሬ የደረሳችሁ ዛሬ ላይ ቆማችሁ ትናንትና ያማችሁትን እግዚአብሔርን እንድትታዘቡ ዘመን የተሰጣችሁ ሰዎች አቤት እግዚአብሔር! ልብ በሉ ኦርቶዶክሳውያን። ልክ ምዕራፍ 9 ላይ ይሄ ታሪክ እንዲህ ሲል ይጀምራል። ከቃሉ ጋር ናችሁ? ዳዊትን ጦርነቱን በጨረሰ ጊዜ በቤተ መንግስቱ ትልቅ ግብዣን አደረገ ይላል። ከ27ቱም ሀገራት ሹማምንቱን ጠርቶ ትልቅ ግብዣ አደረገ። እየተበላ እየተጠጣ ሹማምንቱን ወደ ራሱ ጠራና እንዲህ ሲል ጠየቀ። ስለ ጦርነቱ ከጠየቃቸው በኋላ በጦርነቱ መካከል ከሳኦል ቤት ብዙ ሺህ ሰራዊትና ሳኦልና ልጁ እንደሞተ ነገሩት። በመጨረሻም ከሳኦል ቤት የተረሳ ከሳኦል ቤት ለዘር የቀረ እንደው ሰው እይታ ውስጥ ያልገባ አንድ ሰው እንኳን የለም ብሎ ሲጠይቅ ኧረ አለ
የናታን ልጅ ሜምፊቦስቴ የተባለ ሎዶባር በምትባል ስፍራ ላይ ከሞግዚቱ ትከሻ ላይ ወድቆ እጅና እግሩ ሽባ ሆኖ መብሉንና መጠጡን ከአውሬና ከእንስሳ ጋር ያደረገ ሰዎች የረሱትና የጣሉት ሰው የሌለው ሰው የናታን ልጅ ብላቴናው በዛ ስፍራ አሉት። ሂዱና አምጡት አላቸው። ሂዱና ምን ብሉት አላቸው። ሄደው የናታንን ልጅ ያንን ሎዶባር ከተባለ ስፍራ ላይ የወደቀው የሚበላ የሚጠጣ አጥቶ በሰው የተረሳውን ሰው ከነቃሬዛው ተሸክመው አመጡትና በቤተ መንግስቱ ደጃፍ ላይ አኖሩት። ይህም ብላቴና ንጉሱን እንዳየ እንዲህ ሲል ጠየቀ። የተረሳሁትን የተጣልኩትን እኔ እንዴት አስታወስከኝ አለው። እንዴት ምን አልከኝ? ንገሩኝ እስኪ። በኃጢአት የወደቅኩትን እኔ እንዴት ወደ ቤት ጠራኸኝ? እንዴት አስታወስከኝ? ስራህ ግሩም ነው በሉት። እግዚአብሔር ፍቅርህ ድንቅ ነው በሉት። ሰዎች የራሱ የጠሉኝን ሰዎች የራቁኝን እንዴት እኔን አልረሳኝም በሉት። እግዚአብሔር ምን አለው ንጉሡ? ከዚህ በኋላ ከኔ ጋር በማዕድ ትቀመጣለህ፣ ፍሪዳ ትቆርጣለህ፣ የወይን ጠጅ ደባልቀህ ትጠጣለህ። ለአባትህ ማስታወሻ እንዲሆን ብዙ ግዛት ምድርን እሰጥሃለሁ። እግዚአብሔር ይህንን አደረገልህ አለው። እግዚአብሔር ምን አለ? ክብርና ምስጋና ለስሙ ይሁን። የወደቅነውን ያልዘነጋን፣ የተጣልነውን ያነሳን፣ ሰዎች ሲረሱን ያስታወሰን፣ ዛሬም በቤቱ ሰብስቦ መለኮታዊ ሐሳቡን የነገረን፣ ተስፋ የቆረጥንበትን ነገር ሁሉ የጠገነልን፣ ያለቀሰ ዓይኖቻችንን ሁሉ እንባችንን ያበሰልን፣ የሞታችንን ደብዳቤ የሻረልን፣ ተስፋችንን የቀጠለልን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። በእኔ ዘንድ ያልተረሳ ትሆናለህ። ግድላችሁ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር ዘንግቶኛል፣ እሱማ እኔን ከነመፈጠሬ ትቶኛል አትበሉ። እንኳን እኛን የእጁን ሥራ አይደለም የፀጉራችንን ዘለላዋን አንዲቷን ዘለላ እንኳን የማይዘነጋ አምላክ እርሱ የታመነ አምላክ ነውና ያልተወን የማይተወን ያራቀን የማይርቀን ያልጠላን የሚወደን ስንርቀው የሚቀርበን በዘላለማዊ ፍቅሩ የጎበኘን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። በዓሉን የሰላም የፍቅር የበረከት በዓል ያደርግልን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ክቡር አባታችንን የዚህ ታላቅ ደብር ዋና አስተዳዳሪ መልአከ መንክራት ደጉ የዋሁ ወንጌላዊውን አባት እግዚአብሔር ይጠብቅልን፣ ደብሩን ደብረ ሰላም ያደርግልን። ከዚህ በላይ አምና ልዩ ነው፣ ዘንድሮ ደግሞ እጅግ የተዋበ ነው። አውደ ምሕረታችን ሰፍቶ ሕዝባችን መጥቶ ቆራቢያን በስታችሁ የቤተ ክርስቲያን መሠረታዊ ልማቷ ተሟልቶ አሁንም ባለው ጥረት እጅግ ደስ የሚያሰኝ ነገር ነውና ከዚህ በላይ ደብራችን አምሮበት እንድናይ እግዚአብሔር ሁላችንንም ይርዳ። ለዚህ ጉባኤ ዋጋ የከፈላችሁ ደፋ ቀና ያላችሁ ሁሉ የአባቶቻችን ክብር፣ የአባቶቻችን ጸጋ፣ የአባቶቻችን በረከት ለእናንተ የሚድረሳችሁ። ሰላም ያገናኘን።